ፀጉራችሁ ረጅም ወፍራም እንዲሁም ወዝ ያለው እንዲሆንላችሁ ከፈለጋችሁ ሁለት ነገር ነው የሚያስፈልጋችሁ። ሰላም ራሄል ነኝ ከጉንጉን ሄር ኤንድ ስኪን ኬር። እሬት ብዙዎቻችን በቀላሉ ማግኘት የምንችለው ለፀጉር እድገት ወዝና ውፍረት በጣም ተመራጭ የሆነ ነው። ከዚህ በተጨማሪ ፀጉር ለማፍታታት በጣም ይጠቅማል። እሬቱን አነስ አድርገን ከቆራረጥን በኋላ ውሃ ውስጥ ለ1 ሰዓት እንዘፈዝፈዋለን። ይህም አላስፈላጊ ነገሮች እንዲወጡ ያደርጋል። በመቀጠል የእሬቱን ጄል በደንብ ለይተን እናወጣውና በመፍጫ መፍጨት ወይም በእጃችን እንመታዋለን። እሬት ስትቀቡ ኦይል መጨመር በጣም አስፈላጊ ነገር ነው። ስለዚህ እንደ ኦሊቭ፣ ኮኮናት፣ ሮዝመሪ የምንፈልገውን ኦይል እንጨምርና ፀጉራችንን እንቀባዋለን። ከ30 እስከ 40 ደቂቃ ቆይተን እንታጠበዋለን። በተለይ ይህ ሄር ማስክ ለጾም ወቅት በጣም ተመራጭ ነው። እንደዚህ አይነት ቲፖችን ለማግኘት አካውንታችንን ላይክ፣ ፎሎ፣ ሼር ማድረግ እንዳትረሱ።